እንጸልይ። ጻድቅና ቸር የሆንክ የዘላለም አምላክ እግዚአብሔር አባታችንና መድኃኒታችን በልጅ በጌታ በኢየሱስ ክርስቶስ ስም ለተወደደው ለገነነው ለከበረው ላየነውና ለላቀው ስሜ ክብርና ምስጋና በዚህ ማለዳ እናቀርባለን። አባት ሆይ ስሜ ለዘላለም የተመሰገነ ይሁን። ቦታ ከማለዳ ጀምሮ እየተገለጠ ስላለው ታላቅ ክብርና ኃይል ስለ ሁሉ ነገር እጅግ አድርገን እናመሰግናለን። አባት ሆይ አሁን ደግሞ እንጸልያለን በጌታ በኢየሱስ ስም። ቀጥሎ በሚኖረን የመገልገል ጊዜ ልጆች በመማሪያ ክፍሎቻቸው ከመምህሮቻቸው በሚማሩበት ጊዜ መንፈስ ለልባቸው ልብህን እንድናገር እዚህም ደግሞ የተቀመጠው ይህ ጉባኤ ቃልህን በሚያዳምጡ ሰዓት እንደሚገባ ካንተ ሰማየ ሰማያት የሚመጣው መልእክትህን እንድንጋራ መንፈሴ እንዲረዳ በኢየሱስ ስም እንጸልያለን። ክብር ሁሉ ለስምህ ይሁን በመድኃኒታችን በልጅ በጌታ በኢየሱስ ስም አሜን። እንዴት ሰንብታችኋል? ደህና ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ወደ ቃለ እግዚአብሔር እንሄዳለን። የዛሬ መልእክት የምንጋራበትን የመጽሐፍ ቅዱስ ክፍል ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 ጀምሮ እስከ ምዕራፍ 7 መጨረሻኛው ቁጥር ድረስ ያለው ክፍል ነው መልእክቱ የሚሸፍነው። እኛ ሁሉን ለማንበብ 30 ቁጥሮች ናቸው፣ በጣም ረጅም ስለሆኑ ሁሉን አናነብም። የምናነበው 18 ቁጥሮችን ከሁለተኛ ነገሥት ምዕራፍ 6 ከቁጥር 24 እስከ 23 ያሉትን አከታትለን ካነበብን በኋላ ከሰባተኛው ምዕራፍ የተወሰኑ ቁጥሮችን አለፍ አለፍ እያል አንብበን ከዚያ ወደ ዝርዝር ሐሳቡ እንጓዛለን። በጌታ በኢየሱስ ክርስቶስም እናነበዋለን። አነበዋለሁ። ከዚያም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበረ። እነሆ የአህያ ራስ በ50 ብር የርግብ ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልን ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱ እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነው አለ። ንጉሡ ምን ሆንሻል አላት። እርሷ ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገ ልጄን እንበላዋለን አለች። ልጄንም ቀቅለን ከበላነው በማግስቱ እንድንበላው ልጅሽን አምጪ አልባት። ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ። በቅጥርም ይመላለስ ነበር። ሕዝቡም በስተ ውስጥ በሥጋው ላይ ለብሶት የነበረውን ማቅ አየ። ንጉሡም የሳፋጥ ልጅ የኤልሳዕ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር ይህን ያድርግብኝ ይህን ይጨምርብኝ አለ። ኤልሳዕ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራስን ይቆርጥ ዘንድ እንደላከ እዩ። መልእክተኛውን በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። 33 ላይ ሲናገራቸው መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና እጠብቅ ዘንድ ምንድን ነኝ
አለ። ቀጥለን ምዕራፍ 7 ቁጥር 1 እስከ 2 እናነባለን። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን? አለው። እርሱም እነሆ ዓይኖችህ ታያዋለህ፣ ከዚያም አትቀምስም አለ። ከቁጥር 6 እስከ 7 እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙ ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጢያውያንና የግብፃውያንን ነገሥታት ቀጥሮ አምጥቶብናልና ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን፣ አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። ቁጥር 10 እስከ 12 7ኛው ምዕራፍ ማለት ነው። መጥተው ወደ ሶርያ ሰፈር መጣን። እነሆም ፈረስና አህዮች ታስረው ድንኳኖችን ተተክለው ነበር እንጂ ሰው አልነበረም፣ የሰው ድምፅ አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮኹ። የደጁን ጠባቂዎች ጠሩ፣ ለንጉሡ ቤት ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎችን ሶርያውያን ያደረጉብን እነግራቸዋለን፣ እንደተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሽጉ ዘንድ ከሰፈር ወጥተዋል አላቸው። ከ16 እስከ 18 ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔር ቃል እንደ መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። ንጉሡም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረ ሞተ። ቁጥር 18 የእግዚአብሔር ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር በ2 መስፈሪያ ገብስ በ1 ሰቅል፣ 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገሩ እንዲሁ ሆነ ይላል። እንግዲህ ረጅም ታሪኩን ጭብጥ ለማግኘት ያው የትረካ መጽሐፍ ስለሆነ ብዙ እንድንሄድ ይፈልጋል። ጊዜ ወስደን ቤቶቻችን እንከታተላለን፣ እናነበዋለን። ወደ በኋላ ስንመለስ ያንን እንድናደርግ እጠይቃለሁ። የስብከተ መሪ ሀሳብ የጠላት ከበባ ይወገዳል በሚል ርዕሰ ጉዳይ ይሆናል። እንግዲህ ሰሞኑን እንደምናየው እንደምንሰማው ዓለማችን ከጥቂት ሀገራት ሲቀሩ አብዛኛዎቹ የዓለም ሀገራት በአህጉራትም ደረጃ እኛም በሀገር ደረጃ በተለያየ አይነት የኢኮኖሚ ከበባ ውስጥ ባለንበት ጊዜ ይህንን መልእክት ለዚህ ጉባኤ እንዳጋራ ቤተ ክርስቲያን እድል ስትሰጠኝ ለዚህ መልእክት ማቅረብ ሲዘጋጅ እግዚአብሔር ይህንን መልእክት በማጋራት ይህንን ጉባኤ እና ራስን እንዳጸናና ይህንን መልእክት ሰጥቶኝ ነው የማጋራላችሁና የጠላትሽ ከበባ የሚወገድ ይሆናል ነው የሚሆነው የመልእክታችን ሀሳብ። እንግዲህ ቅድም በተነበበው ክፍል እንዳዳመጥነው እስራኤል ከግብፅ ከሄዱ በኋላ በአንድ መንግስት ሲተዳደሩ ልክ እንደ ኢትዮጵያና ኤርትራ ለተወሰነ ጊዜ አብሮ ከኖሩ በኋላ የእስራኤል ሀገር ተከፈለ። ሰሜኑ 10 የእስራኤል ነገድ ያለበት እስራኤል ተባለ። ደቡቡ 2 ነገዶች ያሉበት ይሁዳ ተባለ። ሰሜኑ ክፍል ለራሳቸው ዋና ከተማ ሰማርያ የሚባል ከተማ ከትመው የራሳቸውን መንግስት አቋቁመው የራሳቸውን የሃይማኖት ወይ መንፈሳዊ መሪ ሰይመው ይተዳደሩ ነበር። በዚያ ጊዜ ሀገራት ከአንደኛው ሀገር ከሌላው ሀገር ጋር በሰላም ኖረው አያውቁም። አንደኛው ለሌላው የበላይነት ለማሳየት አንደኛው ሀገር የራሱን ከፍታ የራሱን የበላይነት ለማሳየትና ሌላውን ሀገር ለማስከበር በተከታታይ
ተከታታይ አንዳቸው ከሌላቸው ጋር የመዋጋት ባህል የመዋጋት ልምድ ነበራቸውና የነበረው ንጉሥ ዘጠነኛው የእስራኤል ንጉሥ ኢዮራም የሚባል ሰው ነው። ያ ንጉሥ በሚነግስበት ከተማ ላይ ዋና ከተማ ላይ ልክ ለኛ እንደ አዲስ አበባ አይነት ገጠሩን ፓርት ትቶ ገጠሩን ዘልቀው አልፈው ከተማው ሰማርያን የሶርያ ንጉሥ ወልደ አደር የሚባል ንጉሥ በአዲሱ መደበኛ ትርጉም ላይ ቤንሃዳድ ተብሎ ነው የተጻፈው ስሙ። ያ የዕብራይስጥ ስሙ ነው ያልተተረጎመው። ቤን ማለት ልጅ ማለት ሲሆን ሃዳድ ማለት የሀገራቸው አምላክ ስም ነው። ሀገራቸው ላይ ለግብርናው ዝናብን ልምላሜን የሚያመጣ አምላክ ሃዳድ ይባላል። ልክ ወለተ ማርያም ወልደ ገብርኤል እንደሚባለው አማርኛው ስተረጉሙ ወልደ አደር ወይም ደግሞ የአደር ልጅ የሚል ስም ሰጥተው የማዕረግ ስም ልክ አፄ እኛ ጋር ተብሎ አፄ እንትና እንደሚባለው የሰጡት ስም ነው። ይሄ ንጉሥ በሚያስተዳድርበት ዘመን ከቁጥር 24 ወደ ታች ጀምረን ሲናነብ ወልደ አደር የሚባለው የሶርያ ንጉሥ መጥቶ የእስራኤል ዋና ከተማ ሰማርያን ከበባት። የከበባ ውጊያ አክቹዋሊ አሁን በዓለም አቀፍ የውጊያ ሕግ ተከልክሏል። የወታደር ታርጌት ወይም ወታደሮች ያሉበት የታጠቁ ሰዎች ያሉበት ቤዝ ካልሆነ በስተቀር አሁን ያለው የጦር ስርዓት ተቀይሮ ሲቪሉ ሕዝብ ያልታጠቀው ለውጊያ ያልተዘጋጀውን ከታጠቀው ሰው ጋር በጋራ እንዳይከበብ ይከለክላል። በተለይ ጀነቫ በሚባለው ኮንቬንሽን ላይ የተደነገገው የዓለም አቀፍ ድንጋጌ ይከለክላል እና የዛን ጊዜ የነበረው ስርዓት እንዳሁኑ ስላልነበረ መጥቶ ከተማዋን ብቻ ከበቧት። የከበባ ውጊያ ዋና ዓላማው ከተማውን ገብቶ ሰሮ ገብቶ የመጣው ወራሪ ኃይል ሰሮ ገብቶ የሚፈልገውን ለማድረግ በማይችል አይነት ሁኔታ ውስጥ ያለውን የከተማውን አደረጃጀት የጦር ኃይል ቅጥር እና ተያያዥ ነገሮችን የፈራ እንደሆነ ከከተማ ወደ ውጭ ከውጭ ወደ ከተማ የሚገቡ የተለያዩ ለከተማው ማህበረሰብ የሚሆኑ ነገሮችን በማቋረጥ የከተማውን ሕዝብ በማስራብ በረሃብ አስጨንቆ ለማንበርከክ የሚጠቀሙት መንገድ ነው የከበባ ውጊያ። ዛሬም ቢሆን ጠላት በተለያየ መንገድ የጥንቶቹ ጠላቶች በስጋ የሚገለጡ በአካል ስጋ ለብሰው የሚመጡ የሚታዩ ናቸው። የዛሬው ጠላት ዲያብሎስ የተለያዩ አይነት የመዋጋ ዘዴውን ተጠቅሞ ብልሃቱን ተጠቅሞ ሁኔታዎችን ተጠቅሞ በተለያየ መንገድ ለመክበብ እኛንን ሙከራ እንደሚያደርግ የሚያስተምር እውነት ነው ይሄ ያለበት እና ቀጥታ ከተማይቱ እንዳይወሩ የዛን ጊዜ የሰማርያ ከተማ አደረጃጀቷ የከተማዋ አከታተል ለወራሪዎች ምቹ አልነበር። ምቹ ያላረገበት ምክንያት የመጀመሪያው ቅጥሩ ሲሰራ የቅጥሩ አሰራር ቅጥሩ ድርብ ቅጥር ነው። እንደ አሁኑ የኮንስትራክሽን ቴክኖሎጂ የዛን ጊዜ የነበረው ኮንስትራክሽን ጥሩ የኮንክሪት ግብዓቶችን ተጠቅሞ ፌሮ የመሳሰሉ ነገሮችን ተጠቅሞ ጠንካራ የሆነ ሰላም ሆነ ወይ ሪተሪንግ ወል የመሳሰሉ ነገሮችን ለመስራት አመቺ ባይሆኑም ግን በዘመኑ በነበረው የኮንስትራክሽን ስልጣኔ እዛ አካባቢ ከነበሩት ከተገነቡ ከተሞች የተሻለ የተቀጠለች ከተማ ትባላለች። ድርብ ቅጥር ነው የተሰራላት። ልክ ጃኬትና ሸሚዝ ከውስጥ አንድ ሰው እንደሚለብስ አይነት ከተማይቱ የዚያን ጊዜ የነበረው ከተማ እንዳሁኑ ከተማ በጣም ረጅም ስላይደለ ሰዎች ለከተማነት የሚሆን ቦታ ከመረጡ በኋላ ከተማውን አጥንቶ ከከተሙ በኋላ መጀመሪያ የሚሰሩት ስራ የከተማውን መጠነ ዙሪያውን ሰርከምፈረንሱን ያጥራሉ። በጋራ ህዝቡ ተነስቶ ያጥራሉ። ከዛ በማህበረሰቡ ውሳኔና በራሳቸው አሰራር
መውጫና መግቢያ በሮች ብቻ ይቀራሉ። ሌላው የተቀጠለ ይሆናል። ይህን የሚያደርጉበት ምክንያት የሆነ ወራሪ ኃይል ከሆነ ቦታ መጥቶ እንዳይወራቸው ለመከልከል መግቢያዎቹ ላይ ጥበቃ ይቀመጣል። በአሁኑ የውትድርና ቋንቋ ዋርድ ወይም ዋርዲያ ብሎ እንደሚሉት ጥበቃ ይቀመጣል እና ይሄ የሰማርያ ከተማ አቀጣጠሩ ሲቀጠል አንደኛ በሁለት እንዲትይዩ የተሰሩ በዚያ ጊዜ ጥሩ የግንባታ በሚባል ግንባታ የተገነባች ከተማ ስለሆነ በቀላሉ ሰብሮ ለመግባት አስቸጋሪ ነበረች። አልፎ ተርፎ ከዋናው ቅጥር ውስጥ ሊያጠቃ የሶርያ መንግስት ሊያጠቃ የሚፈልገው የእስራኤል መንግስት ሰራዊቶቹ እና ወሳኝ ቁልፍ ሰዎች ብሎ የሚያምናቸው ሰዎች የሚኖሩበት ውስጥ ደግሞ ለብቻ ራሱን የቻለ ሌላ ቅጥር ነበር። ከዚህ የተነሳ ነው የከበባ ውጊያ የመረጡት። ዛሬም ቢሆን ጠላትና ጠላትሽ ሊያጠቃን ሲመጣ አስቦ እንደሚመጣው አይደለም። አምላካችን በደብል በትሪፕል በሶስት በአራት ከዚያ በሚበልጥ መለኮታዊ ኃይል ቀጥሮናል። በቅጥሩ ተቀጥረን ስላለ ጠላት ለመዋጋት የተለያየ አይነት የውጊያ ስልት በመፈለግ ይኳትን ይሆናል። ሁለተኛው ከተማይቱ ስትከተል አቀማመጧ ወይም ቶፖግራፊዋ ምቹ አይደለም ለወራሪ። ምንድነው የሆነው? የእስራኤል ሀገር ከከተማ ውጪ ያለው አርሶ አደሮች የሚኖሩበት፣ አራሾች አርብቶ አደሮች ከሚኖሩበት አካባቢ ሰማርያ ከተማ ያለችበት ቦታ 90 ሜትር ያክል ከፍ ያለ ጉብታ ላይ ወጣ ብላ በከፍታ ላይ በኮረብታ ላይ የተከተመች ከተማ ስለሆነች አከታተሟ ቶፖግራፊው ለወራሪ ምቹ ስላላረገ ከዚህ የተነሳ የከበባ ውጊያ መጥተዋል። በአዲስ ኪዳን ስናጠና ስንመለከት እኛ ቅዱሳን በጌታ ኢየሱስ ክርስቶስ አምነን ከዳንን በኋላ ሰማያዊ ስፍራ ተቀምጠን አይደለም። ኤፌሶን ላይ ስናነብ የእኛ ቶፖግራፊ የእኛ አቀማመጥ የእኔና ያንተ አቀማመጥ ለጠላት ለጥቃት ጠላት እንዳሰበው መጥቶ እጁን ከቶ አቅዶ እንደመጣው የሚፈልገውን ነገር እንዳያደርግ አምላካችን አድርጎናል ማለት ነው። ከዚህ የተነሳ ጠላታችን በተለያየ መንገድ ያንን ቢሆን የእግዚአብሔር ሕዝብ በተለያየ ሁኔታ ይዋጋ የነበረው ዛሬ ሊዋጋን ይችላል፣ ግን ሊከበን ይችላል፣ ግን ለእርሱ አፈጻጸሙ ከባድ ይሆንበታል። በመጽሐፍ ቅዱስ ከዘፍጥረት ጀምሮ በተለይ የዘመነ ብሉይን መጽሐፍት ስናጠና በተለይም በዘመነ ነገሥታት ጊዜ ነቢያት በሚያገለግሉበት ዘመን ያለው ታሪክ ስናነብ ከበባ በጣም የተለመደ ነው። የከበባ ውጊያ በዚህኛው ምዕራፍ አሁን ባነበብነው በ26ኛው ሁለተኛ ነገሥት 26ኛው ምዕራፍ ላይ ነቢዩን ኤልሳዕ ይህኛው እስራኤልን ሊከብ የመጣው ኢዮራም ይባላል። ያን የነበረው የተከበበው ንጉሥ እሱን ለመክበብ የመጣው ራሱ ያ ንጉሥ ነቢዩን ኤልሳዕን መጥቶ ከቦት ነበር፣ በሰራዊቱ አስከብቦ ነበር። ኤልሳዕ ለዘመኑ የእስራኤል ክፍል መንፈሳዊ መሪያቸው ነው። የእግዚአብሔርን ፈቃድ በሱ በኩል የሚጠይቁበት ሌሎችም የነቢያት ልጆችም ሰብስቦ የሚያሳድግ ከነሱ ጋር ሆኖ የእግዚአብሔር ፊት የሚፈልግ ለነገሥታት ለምድሪቱ የእግዚአብሔርን ሐሳብ ከእግዚአብሔር ሰምቶ የሚያስተላልፍ ሰው ነበር። ይህን ሰው ጠላት ይህን ሰው ካነሳው በሰማርያ ወይም በሰሜኑ የእስራኤል ክፍል 10ሩ ነገድ ከእግዚአብሔር ጋር ያላቸው ኮኔክሽን ይበጥሳለሁ ብሎ በመንፈሳዊ ጉዳያቸው በኩል ነበር የመጣው። ዛሬ ቢሆን ጠላት ዲያብሎስ በመንፈሳዊ ጉዳይ ሊሞክር ይችላል። በኤልያስ በኩል እስራኤልን ሊዋጋ እንደዚህ
ያ ውጊያ ከሸፈ፣ ያ ከበባ ከሸፈ። ጠላት በተለያየ ጊዜ አንተ ሊያጠቃ በተለያየ ሁኔታ ሊያጠቃ ይሞክር ይሆናል፣ ግን ይከሽፋል። ቀጥሎ ምንድነው ያደረገው? ሌላ ጊዜ በመንፈሳዊ ጉዳያቸው ሲመጣ ሞክሮ ሳይሳካ ሲቀር ነው ኢዮራም የሰማርያ ከተማ የእስራኤል ሀገር የፖለቲካ፣ የኢኮኖሚ፣ የማህበራዊ አስተዳደር ስርዓቱን የሚመራው ንጉሥ ያለበት እሱን ለመክበብ የመጣው። ልክ እንደዚህ ጠላት መልኩን ይቀያየራል። ዛሬ በመንፈሳዊ ጉዳይ ለከበባ ወደ አንተ ይመጣ ይሆናል። ነገ ደግሞ በማህበራዊ ጉዳይ ሊመጣ ይችል ይሆናል። ከነገ ወዲያ በመስሪያ ቤት ሊመጣ ይችል ይሆናል። እንደ አማኝ ማወቅ አለብን። ይህን መንቃት አለብን። ኤርምያስ 52 ላይ ስናረግ የባቢሎን ንጉሥ የደቡቡን እስራኤል ክፍል ይሁዳን በዚህ አይነት ሁኔታ ከቦ አስጨንቋት ነበር። በዚያ መንገድ አስጨንቆ ነበረ። ባነበብነው ክፍል ላይ ስንመለከት ምንድነው ከከበባው የተነሳ በሰማርያ ከተማ የነበረውን ሁኔታ እናያለን። ጽኑ ረሃብ ሆነ ይላል ቁጥር 25 ጀምሮ 6ኛው ምዕራፍ ላይ ሲና የረሃቡን ጽናት ለማስረዳት ተራፊ ንግሥት መጽሐፍ ጸሐፊ ምን ያክል የከፋ እንደሆነ ያሳያል። አንደኛ ማይሸጡ ነገሮች፣ ለምግብነት የማይሆኑ ነገሮች ሕዝቡ ተከቦ ነፃነት ከማጣቱ የተነሳ ለምግብነት ነፍሳቸውን ለማቆየት ብሎ እንደተጠቀሙ ያሳያል። የመጀመሪያው የአህያ ራስ። አህያ እንግዲህ እናውቃለን፣ የዛን ጊዜ እንዳሁኑ ተሽከርካሪ የለም። ሰዎች ለጉዞና ለጭነት አህዮችን ይጠቀማሉ። አርብቶ አደሮች ስላይደሉ ሌሎች የቀንድ እንስሳት ከተሞቻቸው ላይ የሉ። ለመጓጓዣ ለጭነት ሊጠቀሙ ያስገቧቸውን አህዮች አህያ የነበራቸው ሰዎች ዋናውን ስጋ፣ ጥሩውን ስጋ የአህዮቻቸውን አርደው ለቤተሰቦቻቸው ግማሹን መድቦ ግማሹን ለሚቀጥለው ካከማችሁ በኋላ እራሱ የአህያው ጭንቅላት ገበያ ሊወጣ ሰው ይገዛው እንደሆን ብሎ ለሙከራ ይዞ ወጥቶ የአህያው ስጋ እኮ በኪሎ ተመዝኖ አይልምቃ ነው። ጭንቅላቱ 50 ብር ተሽጦ በእስራኤል የምግብ አመጋገብ ስርዓት እስራኤላውያን እንዲመገቡ የታዘዙት እጽዋትንና ከእንስሳት ልየታ ተደርጓል። እነዚህን ትበላላችሁ፣ እነዚህ ደግሞ አትበሉም ብሎ እግዚአብሔር ተናግሯቸው ነበር። አህያ በእስራኤል ባህል አንድ እስራኤላዊ አይደለም የአህያ ስጋ መብላት ቀርቶ ሲሸጥ ወደ ስጋነት ቀይሮ ሲሸጥ ቢገኝ በእስራኤል ባህል ውግዝ ነው፣ ነውር ነው። የእግዚአብሔርን ሕግ የመለኮትን ፈቃድ ጣሰ ተብሎ ድንጋይ ሙከራ ነበር ይከተል ነበር። ግን የችግሩ አሳሳቢነት የአህያ ስጋ መብላት ያልነበራቸው ሰዎች እንዲበሉ አርደው የአህያ ልኳንዳ ቤት መስራት የማይፈልጉ ሰዎች እንዲሰሩ ያለመደው ቤተሰብ ያለመደው ነገር እንዲበላ አድርጓቸው ነበር። ሁለተኛው የርግብ ኩስ። የርግብ ኩስ መጽሐፉ ላይ ስንመለከት 25ኛው ቁጥር ላይ ስንመለከት የርግብ ኩስ የጎሞር ስምንተኛ የርግብ ኩስ 5 ብር ይሸጥ ነበር። እርግብን የዛን ጊዜ እስራኤላውያን ለመስዋዕትነት እንስሳትን እንዲያቀርቡ እግዚአብሔር ስለፈቀደ ድሃ የሆነው የእስራኤል ማህበረሰብ ፍየል ወይም በግ ወይም ጠቦት ወይም በሬ መሰዋት የማይችሉ ሰዎች አሳድገው መስዋዕት እንዲያቀርቡ ተፈቅዷል በሕግ። ለዚህ ዓላማ ይጠቀማል። አልፎ ተርፎ በእስራኤል ሀገር ምናልባት ቸርች ላይ ተሰጥቷል ብላችሁ እንዳትሞክሩ እንጂ ሞክራችሁ ምን ትሆናላችሁ? ስጋውንና እንቁላሉን ልክ እኛ የዶሮን እንቁላልና ስጋ እንደምንበላ ይበሉታል። ለዚህ ዓላማ ነው እርግብ የሚያረቡት እስራኤሎች። በተለይም ደግሞ ከተማው ላይ አሁን የከተማ
ግብርና ተብሎ መንግስት እንደሚያበረታታው እርግቦችን ከተማው ላይ ማሳደግ በጣም ቀላል ስለሆነ ጥራጥሬ በልተው ከተማውን ሳያጨናንቁ የሚኖሩ አዕዋፋት ስለሆኑ ለዚህ ዓላማ ነበረ ያሳደጓቸው። እርሃቡ ሲጸና የነበራቸው ሰዎች እንቁላሎቻቸውን በሉ፣ ስጋዎቻቸውን በሉ። ይሄ የሌላቸው ሰዎች ኩሱን በኖርማል ጊዜ ለፍግ ይጠቀማሉ። ለእርሻ ጥሩ ማዳበሪያ ነው ተብሎ የተፈጥሮ ማዳበሪያ ነው ተብሎ ለእርሻ ይጠቀሙ የነበሩትን ኩሱ ገበያ ላይ አውጥቶ ኩሱ መሸጥ ጀመረ። እንዴት አይነት አስጨናቂ ከበባ! ዛሬም በዚህ አይነት በሚያስጨንቅ ሁኔታ ጠላት ከብን ያስቀምጣል። ወገኖቻችን እግዚአብሔር የምስራች አለ። እግዚአብሔር ይናገረናል። ይህን መልእክት ለራሳችን ብለን ነው ማዳመጥ የሚኖርብን። ሌላው ቁጥር 28 እስከ 30 በጣም ዘግናኝ ልጆቻቸውን የበሉ ሰዎች ተገኙ። አንዲት ሴት ወደ ንጉሡ ኢዮርብዓም ስሞታ ይዛ መጣች። ንጉሥ ሆይ አንድ ችግር ገጥሞኛል፣ አቤቱታ ልታቀርብ። ንጉሡም በችግር ላይ ሆኖ ችግር ላይ ላለ ሰው ችግር የምትነግር ምን አይነት መብት ይሰጣል? ንጉሡ ሊሰማት ጆሮም አልነበረም። ነገር ግን ሄዳ ዘባረቀች፣ ቀባጠረች፣ ችግሯን ዘረዘረች። ችግሬ አለች፣ እኔና ጓደኛዬ ልጆች ነበሩ፣ እሷም እኔም ከዳዊት ጥላት የተነሳ ውል ተዋዋል። ዛሬ አለች ልጅሽን ስጪና አርደን በልተነው፣ ነገ ደግሞ የእሱ ሥጋ ሳይሆን ያቺ ልጅ ለእኛ ማቆያ ይሆናል እንበላዋለን ስል እንትን ነው ለእናት እንደው አባት ብሎ ግን ችግር የለም። እናቶች በጣም በልጆች ጽንስና አወላለድ አስተዳደግ ብዙ ዋጋ ከፋዮች ስለሆኑ እኛም ለአዘነታ አናንስም፣ ግን የእናቶች ይበልጣል ተብሎ ነው የሚሰማው። እንዲህ አይነት የነበረች እናት ተዋዋች። ችግር የለበት የላይ ይታረደ ያንቺን ነገ እንበላለን አይደል? ኦኬ እንደዚህ ከሆነ ሰላም ነው ብላ የእሷ ታርዶ ከተበላ በኋላ ያቺ ተራዋ ሲደርስ ልጇን ደበቀችበት። ልጅ ተበልቶ የአንቺ ልጅ ላይ በላ ተጨቃጨ። ሁለቱም ተያይዞ ለፍርድ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን ወደሚያየው ወደ ንጉሡ ኢዮርብዓም መጡ። ኢዮርብዓም ኬዙን ሰማ። እግዚአብሔር ያረዳሽን እኔ ምን አድርጌ እንዲረዳሽ? እኔ አሁን ያለሁት አንቺ ሲታይ አውድማ ላይ ነው የወቃው ነው ሰብል ወይም ደግሞ መጭመቂያ ቦታ ወይን የረገጥኩ ነው ብለሽ ነው ራብሽን ለኔ የምትነግሪው ብሎ እሷን ከሸኛት በኋላ መሪ ነውና ከነከነ። ሕዝቤ እንደዚህ ተሰቃይተው ይሄ የመጨረሻ የፍርድ የመጨረሻ ጣሪያ ነው። የዚህ አይነት አልፎ አልፎ ይከሰታሉ። ግን ለአንድ ንጉሥ የመጨረሻ በቃ በሚያስተዳድረው ግዛት እንደዚህ አይነት ችግር ከተፈጠረ የእግዚአብሔር መቅሰፍት በምድሪቱ ላይ እንደመጣና እግዚአብሔር ከምድሪቱ ጀርባውን እንዳዞረ ተደርጎ የሚገመትና የሚታሰብ። ከዚህ የተነሳ ንጉሡ በጣም ተጨነቀ። የሐዘን ልብስ ለበሰ። ከዚያ መፍትሄ ፍለጋ ወደ ኤልሳዕ ኳተነ። ዛሬ እነዚህ ሰዎች ታሪክ ሲናይ ከከበባው አስከፊነት የተነሳ ማድረግ ያልነበራቸው ነገር እንዳደረጉ አይተናል። ከከበባው ብዛት የተነሳ ከከበባው አስቸጋሪነት የተነሳ ማይኮን ነገር እያረክ ነው ያለኸው። ማይበላ ነገር እየበላህ ነው ያለኸው። መኖር በማይገባው ቦታ እየኖርክ ነው ያለኸው። እግዚአብሔር ረስቶኛል፣ ከበባው በርትቶብኛል እያልክ ነው ያለኸው። እግዚአብሔር ዛሬ የምስራች አለ። እግዚአብሔር ዛሬ የጠላት ከበባ ዴድላይን ነው ይላል። እግዚአብሔር ከበባውን ያስወግደዋል። ከበባ መጨረሻ ይኖረዋል። እዚህ ላይ ለምን ያህል ቀን እንደተከበቡ አይገልጽም። ነገር ግን በጣም ረጅም ጊዜ እንደሆነና አስጨናቂ ከበባ እንደሆነ እናያለን። ከበባው በእስራኤል ላይ ካመጣው ክፉ ውጤቶች ሌላው የማይደረጉ የማይኮኑ ነገሮችን የማይሰሩ ነገሮችን እንዲሰሩ ማድረግ ብቻ ሳይሆን ከፍተኛ የሆነ የዋጋ
ግሽበት አምጥቷል። ዛሬ የገዙት ትንሽ ነገር ነገ ከነገ ወዲያ ሌላ፣ እንደገና ሲሄዱ ሌላ። ቅድም ያልኩት ጎሞር የሚባለው መለኪያ የሰብል መስፈሪያ ሰብል የሚሰፍሩበት አንድ ጎሞር በቃ ለአንድ ጤናማ ሰው ለአንድ አዋቂ ሰው አንድ ጎሞር ሙሉ አንድ ጎሞር የአንድ ዕለት ወይም የ24 ሰዓት ምግብ ሊሆን ይችላል። ሲቀየር ወደ 10 ኩባያ የሚሆን ነው መጠን፣ ወይም ደግሞ በሊትር ተቀይሮ 2.2 ሊትር መያዝ የሚችል ነው ይላል። ኩሱ አንድ ስምንተኛ የተባለ 2.2 ሊትር ለ8 ተካፍሎ የመጣ ነው። በጣም ትንሽዬ የሻይ ብርጭቆ ውስጥ ልትሆን የምትችል በጣም አነስተኛ በጣም ትንሽ ኩስ 5 ብር ተሸጠ ይላል። ቀጥሎ የአህያ ራስ 50 ብር ተሸጠ ይላል። አስቡ። ገንዘብ የነበራቸው አፎርድ ማድረግ የሚችሉ መክፈል የሚችሉ ውድም ቢሆን እንደው ማይበላም ቢሆን በከበባው ምክንያት ከተገኘው ግብዓት የአህያ ራስ ይሻላል ብሎ 50 ብር ፈልገው እየገዙ ይበላል። ከዛ ደግሞ መለስ የሚሉት በአቅማቸው ልክ መብረር የሚችሉት 5 ብር እየከፈሉ የእርግብ ኩስ እየገዙ ይበላል። ከዛ የተቀሩት መብያ ያጡት ናቸው፣ ልጆቻቸውን አርደው እስከ መብላት የደረሱት። እና ዛሬ እንደዚህ አይነት ከባድ የጦርነት ቀጠናዎች በሚኖሩባቸው ቦታዎች ላይ የተለያዩ ለምሳሌ እንደነ ዓለም አቀፍ የቀይ መስቀል አይነት የተባበሩ መንግስታት የዓለም ምግብ ፕሮግራምን እነ ዩኒሴፍ እነ የዓለም ጤና ድርጅት የመሳሰሉ ሰብአዊ እርዳታ ክፍት የሆነ ኮሪደር ኖሮ የፈለገ ውጊያ ቢኖርም በቃ እንደዚህ ዜጋን አንድ ላይ ሰብስቦ አጉሮ ማስራት የጦር ወንጀል ነው ብሎ ከልክሏል፣ ይቀርባል። የዛን ጊዜ የዛ አይነት አቅርቦት ስላልነበረ አጋዥ ስላልነበረ ህዝቡ የመጣውን ጫና ህዝቡ መጥቶ የነበረው ችግር መቋቋም የነበረበት ራሱ በራሱ ስለነበረ ከዚህ የተነሳ ሲገዙ ከፍተኛ የዋጋ ግሽበት ተፈጠረ። እኔ እዚህ ጋር በጣም መናገር ፈልጋለሁ፣ እግዚአብሔር ይህንን እድል ስለሰጠ። ከተማይቱ ተከባለች። እነዚህ ሸጥ የነበሩ ግብዓቶች ከሌላ ቦታ ኢምፖርት አልተደረገም፣ አልገቡም። እዛ ከተማ ውስጥ ያሉ ናቸው። ለነዳጅ አልተከፈለ፣ ለማጓጓዣ አልተከፈለ፣ ከዛው ነው የተሸጡት። ካሁን በፊት በዋጋም እንደ ዋጋም ሆኖ የማይታወቁ ናቸው። ነገር ግን እነዚህ ጥሪቶች እነዚህን ሀብቶች የያዙ ሰዎች እነዚያ ሰዎች ተራቡ ብለው፣ እነዚያ ሰዎች ተቸገሩ ብለው፣ እነዚያ ሰዎች የላቸው ብለው ለመበዝበዝ ተነሱ። የዚህ አይነት አሰራር አለ። ዛሬም ቢሆን እግዚአብሔር ለማህበረሰቡ የተለያዩ ነገሮችን በማቅረብ ህብረተሰቡ እንድታገለግሉ እድል የሰጣችሁ ወገኖች፣ አማራጭ የሰጣችሁ የምትሸጡ ወገኖች፣ ሁኔታው ተበላሸ፣ ጊዜው ተቀየረ፣ ዘመኑ ከፋ በምን አብሮ ከእናንተ ጋር ለነበሩ ትናንትና ለሚታወቋቸው ሰዎች ትናንትና ከእናንተ ጋር አብሮ ሲጎራበቱ ለነበሩ ሰዎች ያልተፈለገ ዋጋ ያልተፈለገ የዋጋ ግሽበት የዋጋ ጭማሪ ማድረግ ነውር ነው። ከዚህ አይነት ነገር መቆጠብ አለብን። ያስተዛዝበናል። እግዚአብሔር ከገባውን በሰበረ ጊዜ፣ እግዚአብሔር መንገዱን በከፈተ ጊዜ፣ እግዚአብሔር ጠላቶችን በበተነ ጊዜ እነዚያ የተጨነቁ ሰዎች በራቡ ጊዜ የተበዘበዙ ሰው ወገኖች ይታዘባቸዋል። ሰማይ ይታዘባቸዋል። እኔ የሚገርማችሁ ለመንገድ ስራ ብዙ ጊዜ ነዳጅ ይገዛል። የዛሬ ሳምንት 5000 ሊትር ከዚህ እንዲገዛ አስፈቅጄ ሲሄድ ከተማ ላይ የነበረው ክምችት አይበቃም ተብሎ ወደ ቢፍቱ አልፎ መገንጠያ ያለ እዛም መኪናዎች ተሰልፏል። የሀገር ሰልፍ ነው ያለ። ሰልፉ የሌለበት ሀገር የለም። እኛ ቀርተን አውሮፓ ተቸግሯል። ምክንያቱም የዓለም 3/4 የሚሆነው ነዳጅ እየተላለፈ ለዓለም ማህበረሰብ ስለሚሰራጭ አይሮፕላኖች፣ ተሽከርካሪዎች በዚያ ስለሚንቀሳቀሱ ዓለም ፈተና ውስጥ ገብታለች። መንግስት የቦታው ሰዎችን መድቧል፣ ግብረ ኃይል መድቧል።
በዛ መሃል አልፎ ማዕት ኮንትሮባንድ ይሰራ። 1 ሊትር ነዳጅ 701,000 ብር ይሸጣል የሚሉ ሰዎች ገጥመውናል። የእኛ መኪናዎች ሰራተኞችን በዓል ለማድረስ ከተማ ሄደው ነዳጅ አልቆባቸው ማደያ ለመድረሻ ተብሎ 2 ወይም 1 ሊትር ግዙ ተብሎ ተጠይቀው 1 ሊትር ነዳጅ በአዲስ አበባ ከተማ 1,000 ብር ከብላክ ማርኬት ግዙ ተብሎ መገንጠያ ያልኩ ጊዜ የኔ ወረፋ እስኪደርስ ድረስ ቦቲ መለስተኛ ቦቲ ነው ይዘን የሄድነው። አሰልፌ ገበያውን እየቃኘው ማዕት ሽንኩርት ይሸጣል። ጠየቅ 1 ኪሎ ሽንኩርት 60 ብር ይሸጣል። እዚህ እኛ ለበዓል 130 እና 120 ብር ገዝተን ከመገንጠያ እዚህ አምጥቶ 40፣ 50፣ 30 ብር ከብዛት ማግኘት ነው እንጂ የዚህ አይነት ነገር ነበረ። እስራኤል ላይ የነበረው የዋጋ ግሽበት በጣም አሳዛኝ ነበረ። እግዚአብሔር ከበባውን ምን አደረገ? ይሄን ከበባው ሲበዛ፣ ጩኸቱ ሲበዛ፣ ለቅሶው ሲበዛ ንጉሡ ወደ ነቢይ ኤልሳ ሄደ። ኤልሳ ምዕራፍ 7 ቁጥር 1 ላይ ሲናነብ እግዚአብሔር ቃል ሰጠው። ምን የሚል ቃል? ነገ በዚህ ሰዓት በሰማርያ ከተማ ምርጥ ዱቄት በ1 ብር፣ ምርጥ የተባለ ገብስ በ1 ብር ይሸመታል፣ በ1 ሰቅል ይሸመታል ተባለ። ኩስ 5 ብር በሚሸጥበት ጊዜ እግዚአብሔር ነገሮችን ለመቀየር ወገኖቼ ጊዜም አይፈጅበትም። ከበባውን ለመስበር እግዚአብሔር ጊዜው ፕሮግራሙ ይድረስ እንጂ ሰዓቱ ይድረስ እንጂ የማንንም ከበባ የማንንም የሚያስጨንቅ ነገር ጊዜና ሰዓት ሳይጠብቅ እግዚአብሔር ይሰራል። ከበባው ይሰበራል። እስኪ ተሰበረ ብለን ቃል እናውጃለን። ተሰበረ ብለን እናውጃለን። ተሰበረ እንላለን። አሜን። ከበባውን ለመስበር ከእኛ ምን ይጠበቃል? አንደኛ ወደ እግዚአብሔር መሄድ ይጠበቅብናል። እግዚአብሔር ወዳለበት አጀንዳዎቻችንን ይዘን አሁን መንግስታት ጋር መፍትሄ የለም። መንግስታት ጋር መፍትሄ ጠፍቷል። ሀገር መሪዎች መፍትሄ አጥተዋል። ወደ እግዚአብሔር ምን አደረገ? የዚህ የእስራኤሉ ንጉሥ አረፈደ እንጂ ሴትዋ ልጅ በላን ካለች በኋላ ነው ገና ተነስቶ ሲሄድም ኤልሳዕ ጋር ሲሄድ ከኤልሳዕ የእግዚአብሔርን ሐሳብ አገኛለሁ ብሎ ሳይሆን እርዳታ አገኛለሁ ብሎ ሳይሆን ኤልሳዕን ገለዋለሁ። እንዴት ኤልሳዕ የመሰለ እያለ ሰማይ ዘግቶ እየቆለፈ እያለ በእኛ ላይ እንዲህ አይነት ጉዳት ሲመጣ እሱና እግዚአብሔር እሱ የእግዚአብሔር ተወካይ ነው። እሱና የእሱን አምላክ ለመበቀል እኔ የእሱን አንገት ቀላለሁ ቆርጠዋለሁ አንገቱን ብሎ ነው ይሄ። አንዳንድ ጊዜ የከበባው ብዛት ስሜታዊ ሊያደርግሽ ይችላል። ራሰሞች ሌላውንም ልግደል የሚል አይነት ውሳኔ ወደ መወሰን ሊያስመጣሽ ይችል ይሆን? ኖ እንደዚህ አይሆንም። ካንተ የሚጠበቀው እንደው እንደዚህ አይነት ስሜቱ ቢኖርም ንጉሡ ኢዮራም ምን አደረገ? ራሱን ጎትቶ እንደምንም ወደ ኤልሳዕ ሲሄድ ኤልሳዕ ጋር ሲሄድ ነገሩ ተቀየረ። ወዲያው እግዚአብሔር ለጥያቄው ጊዜና ሰዓት ሳይሰጥ ይሄ ከዙ ታዲያ ይሄ እኮ ለእግዚአብሔር እኮ ቀላል ነገ በዚህ ሰዓት ነገ የዛሬ ዓመት ነው አይደለም፣ የዛሬ ወር ነው አይደለም፣ መቼ ነገ በዚህ ሰዓት ነገሮች ይቀያየራሉ። አሜን። ከዛ ሰብል ይሸጣል፣ በነፃነት ታገኛላችሁ ተባለ። ያቺ ሴት ልጇ የተበላባት ሴት ተሳስታለች። ምክንያቱም ለንጉሡ ለሰዎች መንገር ባለብን ሰዓት ችግሮቻችን ለሰዎች ብንነግር ችግር የለም። ለሰዎች ከመንገድ ሌድ ላይ ካለፈ በኋላ ሰዎች የሚያዳምጡበት ጊዜና ሰዓት ካለፈ በኋላ ምንም ትርጉም አይሰጥም። ደንታ ቢስ ነው የሚለው ምን አለ ንጉሡ? አንቺን ሲጀመር እግዚአብሔር አረዳሽ። እሺ የኔ ንጉሥነት ምን እኔ ከየት አምጥቼ ነው የሚረዳሽ ያለው ሰው ወደ ኤልሳዕ ሄደ። ሲሄድ እግዚአብሔር መዝሙረኛው ይሄንን ሲላየ ነው እኔ ኤልሳዕን ገላለሁ የኤልሳዕን አምላክ አጠፋለሁ ብሎ ለሄደ እግዚአብሔር ደግ ባይሆን፣ እግዚአብሔር ቸር ባይሆን፣ እግዚአብሔር ማሪ ባይሆን እንደው እንደዚህ አይነት የምስራች መልእክት ያመጣለት ነበር? አያመጣለት። ለዚህ ነው መዝሙረኛው 31:21 ላይ መዝሙረ ዳዊት ላይ በተከበበ ከተማ የሚያስደንቅ ምሕረቱ በእኔ የገለጠ ይላል። አሜን። እኛ ጸድቀን ሳይሆን እግዚአብሔር ስለ ስሙ ስል
ስማርት ስለሆነን የተሻለን ስለሆነን ሳይሆን እግዚአብሔር በእኛ ላይ ስለጠራው ስሙ ስል የእኛን ድካም አልፎ ይሰራል። ስለዚህ ከበባችንን ለመስበር እኛ በዛም አነሰ ከኛ ከሚጠበቁ ነገሮች አንዱ ወደ ህልውናው ወደ እግዚአብሔር መገኛ ስፍራ መሄድ ነው። ሁለተኛው እግዚአብሔር የሚናገረንን አምነን መቀበል እና መጠበቅ። ያ የንጉሡ የኢዮራም ደጋፊ የነበረ ሰው ኤልሳዕ ነገ በዚህ ሰዓት ይሄ ታሪክ ይሆናል፣ በቃ ራብ ያበቃል፣ ከበባ ያበቃል፣ አሜን አትሉም ብሎ ስል አለ እግዚአብሔር የሰማይ መስኮትን ሙሉ በሙሉ የሰማይ መስኮቶችን በራሱ ሕይወት በየአቅጣጫው ቢከፍት ይሄ የማይሆን ነው ብሎ አላሜን አለ። ከቤተ መንግሥት የመጣ ሰው ንጉሡ ጋር ውሎ የሚያድር ሰው የተሻለ ከሌላው ሰው የተሻለ ሊረዳ ይችላል የሚል ሰው እንደዚህ አይነት ለማመን የዘገየ ከሆነ ከእግዚአብሔር ፕሮግራም ጋር ለማመን የሚዘገዩ ሰዎች የመገጣጠም እድላቸው በጣም ዝቅተኛ። ስለዚህ ከበባዎቻችንን መለኮት ሲሰሩ ለማየት ከፈለግን፣ ለመካፈል ከፈለግን፣ ኢንጆይ ለማለት ከፈለግን እሱ የሚናገረንን አሜን ብለን መቀበል አሜን ማለት ነው። ምክንያቱም እግዚአብሔር ካለ ይሆናል፣ እግዚአብሔር አለ ማለት ሆነ ማለት ነው። አሜን ይሆናል። አሜን አሜን። ሌላው በቆራጥነት መንቀሳቀስ። ከበባውን እግዚአብሔር አነሳለሁ ብሎ በቃ እንንቀሳቀሳለን። ጠላቶችን ወይ እኛ እንመታቸዋለን ወይ እግዚአብሔር ያሸሻቸዋል ብሎ መንቀሳቀስ ችሉ እምቢ አሉ። መልእክቱን ሰምቶ መጡ፣ ቤታቸው ቁጭ አሉ። ከነሱ ከማይበሩ ተገዶ የነበሩ ለምጽ የነበረባቸው ሰዎች፣ ከተማ የመግባት እድል ያልነበረባቸው ሰዎች በቃ እኛ ተንቀሳቅሰን ወደ ከተማ ለመግባት በሽታው አይፈቅድም፣ ምግብም አናገኝም፣ ስንገባም ጠባቂ ወታደሮች ይገሉናል። ስለዚህ እኛ ወደ ሶርያውያን መንደር ሄደን እዛ ያለው ነገር ወይ ካዘኑ ያው ካልሆነ እንሞታለን ብሎ ሄዱ። ሲሄዱ ሶርያ ከተማ ላይ ሰው የለም። ሲወጡ ከበባውን የሰሩት ከበባ ቦታ ላይ ከቦ የተቀመጡ የጠፉ ከተማው ባዶ ነው ያለ። እንስሳት አሉ፣ ምግብ አለ፣ ልብስ አለ። የጠላቶቻቸው የከባቢዎቻቸው ከተማ ማለት ነው። እነሱ የከበቡ ያስጨነቁ ያስለቀሱ የሉም። አሜን። አይኖሩም። እግዚአብሔር አይኖሩም ካሉ አይኖሩም። አሜን። እግዚአብሔር እንዴት አድርጎ እንዳጠፋቸው መጽሐፍ ቅዱስ ላይ የተጻፈውን ታሪክ ሳነብ በጣም ይገርመኛል። ከሰማይ ከፍተኛ ድምፅ፣ የጦር ድምፅ፣ በአሁኑ በዘመኑ ቋንቋ ከፍተኛ የሆነ የቦምብ የመትረየስ እነዚህ የቡድን መሳሪያዎች ቶክስ፣ ከፍተኛ ቶክስ ለጆሮአቸው ለጠላቶቻቸው ጆሮ እግዚአብሔር ያስደምጣል። ወታደሮቹ ከበው እስራኤልን ይሁዳን ሰማርያን ከተማ ከበው የነበሩት እንዲህ ከሆነ እስራኤል ሌሎች ሀገራትን ግብፅንና ሌሎች ሀገራትን ገዝታ ተባብራ ልታጠቃን እየመጣች ይሆናል፣ እግር አውጪኝ ራሳችንን ማዳን አለብን ብለው ፈረጠጡ። ሲሄዱ ከተማቸው ላይ የነበሩትንም ሰዎች በሙሉ እነሱ ሲሮጡ ምን ሆናችሁ ነው? የሚሮጠውን ሲያይ ዝም ብሎ ሌላውን ይሮጣል። ምን ተፈጥሮ ነው? እኔም አልገባኝም። ጠላት ምንም ሳይገባው ሮጦ ፈርጥጦ ይጠፋል፣ ይፈረጥጣል፣ ከበባው ይሰበራል፣ ከበባው ይወገዳል። በዚህ አይነት ሁኔታ እግዚአብሔር ከበባውን አስወገደላቸው። ከበባው በዚህ አይነት ሁኔታ ተነሳላቸው። እነሱ ለምጻሞቹ ይህንን ካዩ በኋላ መጥቶ ገና ለከተማው ጥሩምባ ነፍቶ ከተማው ተቀስቅሶ ሄዶ የሶርያ ከተማ ዘርፎ ከዛ ምግብ ሸምቶ ያገኙትን በዝብዞ አምጥቶ መጠቀም የጀመሩት እና እግዚአብሔር እንዳለው ባለው ሰዓት አደረገ። ከበባው የሚወገደው ባንተ ወይም ባንቺ ወደ እሱ መቅረብ፣ ሁለተኛ በእኛ ተዋጊነት ሳይሆን በሱ ተዋጊነት። እሱ ይዋጋልሃል፣ አንተ ትበዘብዛለህ። እሱ ያዋርልሃል፣ አንተ ታሳድዳለህ። እሱ ይናገራል፣ አንተ ታከናውናለህ። አሜን። ይሄ ነው የሆነው። ዛሬ በምን አይነት ከበባ
ውስጥ ነው ያለን። በምን ተከባሃል? በማን ተከባሃል? እንዴት ተከባሃል? እንዴት አርጎሃል? ከመቼ ጀምሮ ነው ከበባው የበረታብህ? ከመቼ ጀምሮ ነው ከበባው የበረታብሽ? እስኪ ንገረኝ ይመስላል። ማን የከበበ ምንም አያመጣ ማንም የለውም ብሎ የከበበ ንገረኝ። በሰማይ ሰማይ የሰማ ነው። የሰማይ ጆሮዎች ክፍት ናቸው፣ ዝግጁ ናቸው። ይህን ነገር በሰማይ ሰማይ እንደዚህ ብሏል ኢሳይያስ 45:2 ላይ በፊት ይሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የራስንም ደጆች ይሰብራለሁ፣ የብረትንም መወርወሪያዎች ይቆርጣለሁ። ያለ አምላክ ከበባህን ይሰራል፣ ከበባህ ይሰበራል። ትናንትና ተከበ አልፈ ሊሆን ይችላል። ዛሬ ምናልባት አልተከበበ ሊሆን ይችላል። ነገር ይመጣል። ጠላት አይተኛም። ከነገ ወዲያ ይመጣል። ልዩነቱ ምንድን ነው? ይመጣል። እኛን ግን ከበባው እየሰበረ 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 መውጫን ሳታስመጣ በሮችን ወገግ እያደረገ ያሻግረናል። እንሄዳለን፣ እንዘልቃለን፣ እንከንፋለን፣ አንመለስም። ዓለም ሺህ ጊዜ ብትጨነቅ እኛ ከእሱ ጋር ስለሆነን ምንም አይነት ነገር ቢከበልን እርሱ የሚከበልን ጤና ከበባ ውስጥ ነው። ኢኮኖሚ ከበባ ውስጥ ነው። ከበባው ከመስሪያ ቤት ነው። ከበባው ከቤት ነው። ከበባው ከመንደር ነው። ከበባው ካለበት ከተማ ነው። ከተማው ከበባው ከቤት ነው። ይገር ሰማይ ሰማይ ሊሰማት ዝግጁ ነው። ሰማይ እኔ እሄዳለሁ ብሏል። ምክንያቱም ኢዮራም ያደርገው ኢዮራም እኮ እኔ እሱ ያደርገውን እኔ አንተ ሲጀመር እንዴት እሄዳለሁ ነው ለእሱ ነገር። አሜን። እስኪ እንጸልያለን። እስኪ ችግሮቻችን የከበበንን ነገር እስኪ ከበባዎቻችንን እስኪ እንንገረው። ከበባዎቻችንን ለሱ እየነገርን ፓስተር ደምስ ሲመጡና ከእሳቸው ጋር ጸልየን ፕሮግራማችንን እናበቃለን። ይሄ ከበባ በየቤታችን በየስራ ቦታችን በየመንደሮቻችን በውስጣችን አንዳንድ ጊዜ ለሰዎች ለመንገር እስኪከብደን ድረስ የሚያስጨንቀን ከበባ እሱ ሁላችን የሆነና ስለ ቃሉ እግዚአብሔር እንባርካለን። ያዩን አይኖቹ የተባረኩ ይሁን። ያልተቋረጠ እልልታና ጭብጨባ ስለ እግዚአብሔር ዘራቢ አይቀጥልም፣ አጭበርባሪ አይቀጥልም። እግዚአብሔር
ለትዝብት ያመጣችኋል። እግዚአብሔር ለትዝብት ያመጣችኋል። እግዚአብሔር ይመጣል። አምላካችን ይመጣል። የኢትዮጵያ አምላክ ይመጣል። የዓለም አምላክ ይመጣል። የአንቺ አምላክ ይመጣል። የአንተ አምላክ ይመጣል። የኔ አምላክ ይመጣል። ደስ ይበልሽ። ከከበባው ብዛት የተነሳ የማይበሉትን